ሰላም ሰላም እንዴት ናችሁ? ደህና ናችሁ? ሬድማን ነኝ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ያው ትንሽም ጠፍቻለሁ፣ በጣም ይቅርታ እና በዚህ ቪዲዮ ብዙ ነገር እንማራለን ብዬ አስባለሁ። እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ ቪዲዮዎች እንዲደርሳችሁ የደወል ምልክቱን ጫን አድርጉት እና ከተመቻችሁ ሌላ ሰው እንዲደርስ ሼር አድርጉልኝ፣ ላይክ አድርጉ እና በዚህ ትምህርት ስለ ኮምፒውተር እና ፕሪንተር እንዴት እናገናኛለን፣ እንዴት ኮኔክት እናደርጋለን፣ እንዴት ሼር እናደርጋለን የሚለውን ነገር በሰፊው እናያለን። እስከ መጨረሻ በደንብ ተከታተሉኝ እና ቀጥታ ወደ ትምህርታችን እንገባለን። እንዴት አድርገን ኮኔክት እናደርጋለን የሚለውን ነገር በሁለት መንገድ ኮኔክት ማድረግ እንችላለን እና አንዱ በምንድነው በዳታ ኬብል ኮኔክት እናደርጋለን። ዳታ ኬብል ማለት አንድ ኮምፒውተር ከአንድ ፕሪንተር ጋር የምናገናኝበት መንገድ ማለት ነው። ይሄ ማለት ሎካሊ የምናገናኝበት መንገድ ማለት ነው። ይሄ ማለት በዳታ ኬብል ተጠቅመን አንድ ዩዘር የኮምፒውተር ዩዘር ከአንድ ፕሪንተር ጋር የምናያይዝበት መንገድ ማለት ነው፣ ወይም ፕሪንት የምናደርግበት መንገድ ማለት ነው። ሁለተኛ ምንድነው ኢንተርኔት ኬብል ነው። በኢንተርኔት ኬብል ተጠቅመን ሁለቱም የኮምፒውተርና የፕሪንተሩ ኢንተርኔት ኬብል አያይዘን ከዛ አይፒ አድሬስ ፊች አድርገን ከብዙ ኮምፒውተሮች አንድ ፕሪንተር ተጠቅመን እንዴት አድርገን እናስተዋውቃለን የሚለውን ነገር በዚሁ እናያለን ማለት ነው። እና በደንብ ተከታተሉኝ። እንዴት አድርገን እናስተዋውቃለን የሚለውን ነገር ልክ የፕሪንተር ኢንተርፌስ እንደዚህ ይመስላል። እንዴት አድርገን ኮኔክት እናደርጋለን የሚለውን ነገር የኢንተርኔት ፖርት ላይ እዚህ ላይ ላን የሚል አለ፣ ወይም የአርጄ45 የምንሰካበት የራሱ የሆነ ፖርት አለው። እና ሌላ ምን አለ? የዳታ ኬብል አለ እና የቴሌፎን ኤክስቴንሽን ፖርትም አለ፣ የፍላሽ ዲስክ ፖርትም አለ። እና እኛ እንደፈለግነው ኮኔክት ማድረግ እንችላለን ማለት ነው፣ እንደ ፋንክሽናችሁ ወይም እንደ አጠቃቀማችን ማለት ነው። ልክ የኔ አሁን ማሳያችሁ ልክ እንደዚህ አርጄ45 ተሰክቶበታል። ይሄ የምታዩት የኢንተርኔት ኬብል ነው፣ ወይም አርጄ45 ምንለው ማለት ነው። ይሄ ኮኔክት ካደረግን በኋላ ነው ኦልሬዲ አይፒ አድሬሱ ሴት የሚያደርግልን ማለት ነው። መጀመሪያ ይሄ መውራቱ አለመውራቱ ቼክ ማድረግ አለብን ማለት ነው። እና ይሄ ከሰካን በኋላ ነው ኦልሬዲ ወደ ሌላ ስቴፕ የምንሄደው። ይሄ ከሰካን በኋላ ኦልሬዲ እየበራ ነው። በዳታ ኬብል ከሆነም በላይ በኩል አለ የዳታ ኬብል የምንሰካበት ማለት ነው፣ እዛ ላይ ነው የምንሰካው። እና ሌላ ፍላሽ ወይም ኤኒ ዩኤስቢ ኬብል ከሆነ ደግሞ መጨረሻ በላይ በኩል አለ። እኛ እንደ ፋንክሽናችሁ ወይም እንደፈለግነው ኮኔክት ማድረግ እንችላለን ማለት ነው። ይሄ የፕሪንተር አይነቶች ሻርፕ ኤምኤክስኤም 5050 ነው። እናንተ በፈልጋችሁት ማድረግ ትችላላችሁ። ኢንተርፌስ ግን ልክ እንደዚህ ይመስላል። የመጀመሪያው ለምሳሌ ኢተርኔት የምንሰካበት ፖርት አለ፣ ዩኤስቢ እና የቴሌፎን ኤክስቴንሽን አለ፣ ላይን ፖርት የምንሰካበት ቦታም አለ። እና እንደ ኮምፒውተራችን ብራንድ እንደ ኮምፒውተራችን አይነት ሊለያይ ስለሚችል ለምሳሌ አንዳንድ የፕሪንተር አይነቶች ዋይፋይ ሰፖርት የሚያደርጉ የፕሪንተር ወይም የፎቶኮፒ ማሽን አይነቶች አሉ። እናንተ እንደምትጠቀሙት ይወሰናል ማለት ነው። ይሄ ዳታ ኬብላችን ነው፣ ወይም ሎካሊ የምናይዝበት የኬብል አይነት ነው። እና እናንተ በፈለጋችሁት ከለር በፈለጋችሁት ኳሊቲ እና ሳይዝ አለው። እና ከዛ እንድመርጣችሁ መስራት ትችላላችሁ። ሁለተኛ ምንድነው የኢንተርኔት ኬብል ወይም አርጄ45 ብለን የምንጠራው የኬብል አይነት ነው። ይሄ ማለት ኮምፒውተርና ፕሪንተር ሁለቱ ምን ማድረግ አለበት? በዚህ ኬብል ከስዊች ጋር መያዝ አለበት ማለት ነው። እና ከስዊች ከያዝን በኋላ ኢንስታል ማድረግ የፈለግነውን ኮምፒውተር ላይ ሄደን አይፒ አድሬስ ፊች አድርገን እናስተዋውቃለን ማለት ነው። በጣም ምርጥ ነው። ከብዙ ዩዘሮች ማገናኘት እንችላለን ማለት ነው። እና የፕሪንተር አይነቶቹም በጣም የተለያዩ ወይም የተለያየ ብራንድ አለ። ለምሳሌ ኤፕሶን የሚባል አለ እና ሃይ ኳሊቲ ሆኖ ፔፐር ታይፖች ወይም የኢሜጅ ፕሮሰሰር ፕሪንት ያደርግልናል። እና ይሄ ስናስተዋውቅ ግን ኦልሬዲ ዘ ሴም ስቴፕ አላቸው ወይም ተማሳይ የሆነ መንገድ አላቸው ስናስተዋውቅ ማለት ነው። ብቻ የምንለያየው ምንድነው ሴቲንግ ላይ ስንገባ ወይም የተለያዩ የኮንፊግሬሽን አይነቶቹ ኮንፊገር ስናደርግ የኮፒ ሴቲንግ ሊሆን ይችላል፣ የሴኩሪቲ ሴቲንግ ሊሆን ይችላል።
እና የፕሪንት እና የተለያዩ የኮንፊግሬሽን ሴቲንግ ላይ ስንገባ የሚጠይቀን ዩዘር ኔም እና ፓስዋርድ ወይም የአድሚኒስትሬተር ፓስዋርድ አለ። ይሄ ሊላይ ይችላል እንጂ ሌላኛው የኢንስታሌሽን ሜተዱ ኦልሬዲ ተማሳይ ነው ማለት ነው። እና ስንገባ ግን ኦልሬዲ ለምሳሌ የኪዮስራ የምንገባበት እና የኢፕሶን እና የኤችፒ ኦር የሪኮ ሌክስማርክ እና የተለያዩ የፕሪንተር አይነቶች አሉ። ስንገባ ይለያያሉ የምንገባበት የዩዘር ኔም እና ፓስዋርድ ማለት ነው እንጂ የኢንስታሌሽን ሜተዱ ኦልሬዲ ዘ ሴም ማለት እንችላለን ኦልሬዲ። እና ስንገባ ግን ምን አይነት ፓስዋርድ እንጠቀማለን፣ የኢፕሶን ምንድነው፣ የሌክስማርክ ምንድነው የምለውን ነገር በዝርዝሩ እናያለን ማለት ነው። እና እዚህ ላይ ካልገባችሁ ወይም ያልተጻፈ ካለ ወይም ያልዘረዘርኩት ካለም ዌብሳይት ላይ ሄዳችሁ ማግኘት ትችላላችሁ። ምንም የሚከብድ ነገር የለውም። እና አንዳንድ ፕሪንተሮችም በጎን በኩል ወይም በስተጀርባ በኩል የተለጠፈ የባርኮድ ሪደር የያዘ እና ወይም የፒኑ የያዘ 6 ዲጂት ሊሆን ይችላል፣ 8 ዲጂት ሊሆን ይችላል እና የተለያዩ የብራንድ አይነቶች አሉ እና የተለያየ ፓስዋርድ እና የተለያየ ዩዘር ኔም አላቸው። አንዳንዱም ዘ ሴም ዩዘር ኔም እና ዘ ሴም ፓስዋርድ አላቸው እና ሊለያዩ ስለሚችሉ እናንተ የፈለጋችሁት ፕሪንተር ከተዘረዘረ ተዘርዝሯል ኦልሬዲ፣ ካልተዘረዘረም ዌብሳይት ላይ ሄዳችሁ ሰርች ማድረግ ትችላላችሁ ማለት ነው። እና ለምሳሌ ሪኮ የሚባል የፎቶኮፒ ማሽን አለ። ይሄ ሪኮ ዩዘርኔም እና ፓስዋርድ ኦልሬዲ በዩዘርኔም አድሚን ብለን እንገባለን። ከዛ ፓስዋርድ ደግሞ ብላንክ ስፔስ ወይም ፓስዋርድ ብለን እንገባለን ማለት ነው። ይሄ ከገባን በኋላ አይፒ አድረስ ፊች ማድረግ እንችላለን። እና ከዛ ሌላ ሴቲንግ የሴኩሪቲ ሴቲንግ ሊሆን ይችላል፣ ሌላ የሴቲንግ አይነቶች ሊሆን ይችላሉ፣ ፊች ማድረግ እንችላለን ማለት ነው። እና ሌላኛው ምንድነው የኢፕሶን ደግሞ ልክ ቅድም ያሳያችሁ የኢሜጅ ሳይዝ በዚህኛው ፓስዋርድ ገብታችሁ ማየት ትችላላችሁ ማለት ነው። ይቅርታ። እና በዚሁ ማየት ትችላላችሁ። በዚህ ካልሰራችሁ ዌብሳይት ላይ ሄዳችሁ ሌላ ፓስዋርድ መጠቀም ትችላላችሁ። ሌላኛው ምንድነው የኪዮሰራም በዚህ በአድሚን ኤ ካፒታል አድርጋችሁ መግባት ትችላላችሁ ማለት ነው። እና ሌላኛው ምንድነው የኤችፒ ፕሪንተር ማለት ነው። ይሄ ኤችፒ ደግሞ በስተጀርባ በኩል ወይም በጎን በኩል የተለጠፈ ወረቀት አለ፣ ፒን የሚል 8 ዲጂት ወይም 8 ዲጂት የያዘ ማለት ነው። እሱ አስገብተን ሴቲንግ ውስጥ ገብተን የፈለግነውን ነገር ሴት ማድረግ እንችላለን ማለት ነው። ሌላ ምንድነው ሌክስማርክ የሚባል አሁን ያየነው ማለት ነው። ፓስዋርድ የለውም። ይሄ ገብተን የፈለግነውን ማድረግ እንችላለን ወይም የፈለግነውን መስራት እንችላለን። የሚጠይቅን ዩዘርኔም እና ፓስዋርድ የለም ማለት ነው። እና ብራዘርም እንደዛ እና የተለያዩ እንትኖች አሉ። እና አድሚን አብዛኛውን የአድሚኒስትሬተር ፓስዋርድ አድሚን ነው ኦልሬዲ። እና ይሄን ብለን ከጨረስን በኋላ ይሄ እንዴት አድርገን እንሰራለን፣ ይሄ ሻርፕ ቢኤክስኤም እንዴት አድርገን ፍች እናደርጋለን የሚለውን ነገር አብረን እናያለን። መጀመሪያ ኦን እናደርገዋለን። ኦን ካደረግን በኋላ ልክ እንደዚህ ወደ ሆም ፔጁ ይወስደናል ማለት ነው። ይሄ ማሽን 4 ነገር ሳፖርት ያደርግናል። ይሄ ማለት ኮፒ፣ ፕሪንት፣ ስካን፣ ፋክስ አራቱም ሳፖርት ያደርጋል። አሁን መስራት የፈለግነው የፕሪንት ነው። ኦልሬዲ ፕሪንት ለማድረግ ምናርጋን ሴቲንግ ላይ እንገባለን። ሴቲንግ ላይ ገብተን ምናረጋለን አይፒ አድሬስ መያዝ አለብን ማለት ነው። ሴቲንግ ከገባን በኋላ በላይ በኩል ምናለ አድሚኒስትሬተር ሎጊን የሚላለ በላይ በኩል እዛ ላይ ክሊክ እናደርገዋለን። ይሄ ማለት ይሄ የዚህኛው የፕሪንተር አይፒ አድሬስ ሎካሊ ኮኔክት ሆነበት የአይፒ አድሬሱ ወይም አይፒ ቪ4 ሴቲንግ ላይ ገብተን አይፒ አድሬሱ መያዝ አለብን ማለት ነው። አድሚኒስትሬተር ሎጊን የሚላለ ክሊክ እናደርገዋለን። ከዛ ወደዚህ ወስነናል። እዚህ ላይ ቴክስት የምንጽፍበት ቴክስት ቦክስ አለ። ቴክስት ቦክስ ላይ ክሊክ እናደርገዋለን። ከዛ አድሚን ብለን እንጽፋለን። ፓስዋርድ ማለት ነው። የአድሚኒስትሬተር ፓስዋርድ አድሚን ብለን እንጽፋለን። አድሚን ብለን ከጻፍን በኋላ ኦኬ እንላለን።
ከዛ ሎጊን የሚለበትን ክሊክ እናደርገዋለን። ወደዚህ ያመጣናል። እዚህ ላይ ምን አለ? የተለያዩ የኮንፊግሬሽን ሴቲንግ አለ እና ኔትወርክ ሴቲንግ የሚል ክሊክ እናደርገዋለን። እዛ ክሊክ ካደረግን በኋላ ወደዚህ ያመጣናል እና IPv4 ሴቲንግ ላይ በታች በኩል አለ። ከዛ IPv4 አድሬሱ እዚህ ላይ ሊስት ሆኗል ኦልሬዲ። ይሄ ማለት የአይፒ አድሬሱ ማለት ነው። የላን አይፒ አድሬሱ እዚህ ላይ ኦልሬዲ ሊስት ሆኗል 172.16.17.6 ብሎ እዚህ ላይ መጥቷል። ካልፈለግንም ኤዲት ማድረግ እንችላለን። ይሄ ያው በዚሁ መቀጠል ከፈለግንም ኦኬ ብለን እንወጣለን ማለት ነው። እና ይሄ አይፒ አድሬስ መዝገን መያዝ አለብን ወይም ኤኒ ኖትፓድ ላይ ማስቀመጥ አለብን። ከዛ ሎጎ አውት ብለን ከዚህ ወጥተን ወይም ወደ ሆም ፔጁ ክሊክ አድርገን ወደ ኮምፒውተራችን እንሄዳለን ማለት ነው። አይፒ አድሬስ ከያዝን በኋላ ኦልሬዲ ኮምፒውተራችን ላይ ሄደን በዚህኛው አይፒ አድሬስ ሰርች እናደርጋለን ማለት ነው። እና ኮምፒውተራችን ሄደን ክሮም ላይ እንከፍታለን ወይም የፈለጋችሁት የኤኒ ብራውዘር ትከፍታላችሁ። እዚህ ላይ ምን እናደርጋለን? ኮኔክት ማድረግ የፈለግነውን የፕሪንተር አይነት ወይም የፕሪንተር ሞዴል ሶፍትዌሩን ለማውረድ እዚህ ላይ እንጽፋለን ማለት ነው። ሶፍትዌር ድራይቨር ወይም ሴት አፕ ለማውረድ ማለት ነው። እና የኛ ብራንድ ኦልሬዲ ሻርፕ ኤምኤክስኤም 5050 ስለሆነ ሻርፕ ኤምኤክስኤም 5050 ሶፍትዌር ድራይቨር ብለን እንጽፋለን ማለት ነው። ልክ እንደምታዩት እንደዚህ ያመጣል። መጀመሪያ ምናል ኤምኤክስኤም 5050 ሶፍት ድራይቨር የሚል አለ። እነሱ ላይ እናደርጋለን፣ ክሊክ እናደርጋለን። ክሊክ አደርጋለሁ። ልክ ወደዚህ ኢንተርፌስ ወስደን የተለያዩ የኤክስፕላኔሽን ሊስት አለ። የመጀመሪያ ለምሳሌ የፋክስ ነው እና እኛ የፈለግነው የፕሪንት ስለሆነ ኦልሬዲ በታች በኩል አለ። ይሄ ፋክስ ነው። ይሄ ደግሞ በማክ ኦፕሬቲንግ ሲስተም ወይም ማክ ኦኤስ ነው። ሁለተኛ ላይ ያለ ማለት ነው። ሶስተኛ በ32 ቢት ኦፕሬቲንግ ሲስተም ሰፖርት የሚያደርግ ፒሲኤል 6 ነው እና አራተኛው ምን አለ? ጋይዳንስ አለ። አምስተኛ ካታሎግ የሚል አለ እና የተለያዩ ዝርዝሮች አሉ። በራይት በኩልም የታይዋን ድራይቨር አለ። በታይዋን ሰፖርት የሚያደርግ ማለት ነው። 64 ቢት ሆኖ በታይዋን እና ሌላኛው ምን አለ? ማክ አድሬስ ሆኖ ፒፒዲ ፕሪንተር ድራይቨር የሚል አለ። ማክ አድሬስ ሳይሆን ዊንዶው ሆኖ በ64 ቢት እና በ32 ቢት ነው እኛ ቹዝ የምናደርገው ማለት ነው። ወይም በዊንዶው መልክ ስለምንጠቀም ማለት ነው። እና ኮምፒውተራችን ግን ስንት ቢት እንደሆነ ማወቅ አለብን። ለምሳሌ 32 ቢት እና 64 ቢት እዚህ ላይ አለ። ከዛ ኮምፒውተራችን ምን አይነት ቢት እንደምንጠቀም ወይም ስንት አይነት የሲስተም ታይፑ ምን አይነት ቢት እንደምንጠቀም ማወቅ አለብን ማለት ነው። ዳውንሎድ ከማድረጋችን በፊት እንዴት እናወጣዋለን የሚለውን ነገር ኮምፒውተራችን እንሄድና ዚስ ፒሲ የሚለውን ራይት ክሊክ እናደርገዋለን። ከዛ ፕሮፐርቲ የሚል እንገባለን። ከዛ በኋላ ወደዚህ ያመጣናል ማለት ነው። ከዛ ፐርሰናላይዜሽን የሚል ሁለተኛ አማራጭ አለ። ሁለተኛ ላይ ክሊክ እናደርገዋለን። ከዛ ወደ ሲስተም ኢንፎርሜሽኑ ወይም የኮምፒውተራችን ምን አይነት ፕሮሰሰር እንደምንጠቀም፣ ምን አይነት ሲስተም ታይፕ እንደምንጠቀም፣ ስንት አይነት ራም እንዳለው እዚህ ላይ ሊስት ያደርገዋል። ይሄ ከከበዳችሁም ሲስተም ኢንፎርሜሽን ብላችሁ ሰርች ማድረግ ትችላላችሁ። ሰርች በተን ላይ ሄዳችሁ እና ይሄ ሲስተም ታይፕ 64 ቢት ኦፕሬቲንግ ሲስተም ነው ወይም 64 ቢት ቤዝድ ፕሮሰሰር ነው እና የምናወርደው የሴትአፕ መልክም ምን መሆን አለበት? በ64 ቢት መሆን አለበት ማለት ነው። እና 32 ከሆነም 32 የሶፍትዌር ድራይቨር ማውረድ አለብን ማለት ነው። እና እዚህ ላይ ምን አለ? 64 ላይ ሄደን ዳውንሎድ እንለዋለን ማለት ነው። እዚህ በኩል ምን አለ? 32 ቢት አለ። በዚህ ደግሞ 64 አለ እና የኔ 64 ስለሆነ 64 ላይ የሚለውን ሄጄ ዳውንሎድ አድርገዋለሁ ማለት ነው።
ኦሬዲ ቀላል ነው፣ ምንም ችግር የለውም። በዚህ መንገድ ዳውንሎድ አድርገን ከዛ ሶፍትዌሩ ኦሬዲ ዳውንሎድ አድርጎ ጨርሷል። ላው ልክ እንደዚህ ከጨረሰ ኦፕን እንለዋለን። ዳውንሎድ አይደን እዚህ ላይ ራይት ክሊክ ወይም ዳብል ክሊክ አድርገን ኦፕን እንለዋለን። ልክ እንደዚህ ኦፕን እንለዋለን ወይም ዳብል ክሊክ ማድረግ እንችላለን። አንድ አይነት ነው፣ ምንም ችግር የለው። ኦፕን እንለዋለን። የመጣ ነው፣ ትንሽ እንታገሰው። ከዛ ወደዚህ ይሄ ኢንስታሌሽን ፎልደር ሴሌክት አድርግ እያለኝ ነው። ኢንስታሌሽን ፎልደሩ በዚህ ቢቀጥልም ምንም ችግር የለውም። ከዛ ኔክስት እንለዋለን። እዚህ ላይ ምን አለ ኦሬዲ ኤግዚስት ሆነዋል እያለኝ ነው። እኔ ከዚህ በፊት ኢንስታል አድርጎ ስለነበር ነው። እናንተ እንደዚህ ላይ መጣ ይችላል እና የስ እለዋለሁ። ኦሬዲ የነበረውን ሪፕሌስ አድርጎ ኢንስታል እንዲያደርግልን ማለት ነው። የሚያስፈልጉ ፋይሎቹ ኤክስትራክት እያደረገ ነው ኦሬዲ። እዚህ ላይ የተለያዩ የኢንስታሌሽን ሜተዶች አሉ እና የመጀመሪያው ስታንዳርድ ኢንስታሌሽን የሚል አለ። ስታንዳርድ ኢንስታሌሽን ማለት በፒሲኤል 6 ብቻ የተጫነ ድራይቨር ሊስት የሚያደርግልን የኢንስታሌሽን ሜተድ ነው። ኦር በኤምኤፍቢ ኮኔክትድ የሆኑ ኔትወርክ ላይ ያሉ የፕሪንተር አይነቶች ሊስት የሚያደርግልን ማለት ነው። አድቫንስድ ሲሆን ደግሞ ፒሲኤል 6 ፒኤስ እና ፒፒዲ ድራይቨር የተጫኑ የኤምኤፍኢ ፕሪንተር ድራይቨር ሊስት የሚያደርግልን ማለት ነው። እና ከስተም ስንልም በአይፒ አድሬስ ሰርች የሚያደርግልን ማለት ነው። እና ልክ እንደዚህ በስታንዳርድ ስንገባ ሊስት ያደረገው በምንድነው በፒሲኤል 6 ብቻ ሰፖርት የሚያደርጉ ማለት ነው፣ ወይም የተጫኑ ማለት ነው። እና ከዚህ ውጭ ሊስት ያደርገን። አድቫንስድ ሲሆን ግን በሁሉም ኢንስታል የሆኑ ሊስት ያደርግናል እዚህ ላይ ማለት ነው። እና እዚህ ላይ ሊስት ካልሆነም ሪሰርች ማድረግ እንችላለን። ከመጣልን ልክ እንደዚህ ቲክ አድርገን ኔክስት ማለት እንችላለን ማለት ነው። የፈለግነው ፕሪንተር ሴሌክት አድርገን ማለት ነው። እና ለማየት ያህል ለምሳሌ ከስተም ኢንስታሌሽን ስንለውም በአይፒ አድሬስ ወይም ቅድም ያየነው የአይፒ አድሬስ ቀጥታ አስገብተን ኢንስታል ለማድረግ ከፈለግን ልክ በዚሁ እናደርጋለን፣ በከስተም እንገባለን ማለት ነው። አይፒ አድሬስ አስገብተን አይፒ አድሬስ ሴሌክት አድርገን ልክ እንደዛ አይፒ አድሬስ የምንጽፍበት ቴክስት ቦክስ አለ። የቅድሙ አይፒ አድሬስ እዚህ ላይ ጽፈን ኔክስት ማለት ነው። እና ኦሬዲ ይሄ ካልን በኋላ ኦሬዲ አድቫንስ ላይ ገብተን ልክ እንደዚህ በሶስቱም የተጫኑ የፕሪንተር አይነቶች እንደዚህ ሊስት ያደርግልናል። ከዛ የፈለግነውን ፕሪንተር ላይ ሄደን ሴሌክት አድርገን ቼክ ቦክስ ላይ ቲክ አድርገን ከዛ ኔክስት እንላለን። ያው ቼክ ማድረጉን ቲክ ማድረጉን ቼክ እናደርጋለን። ከዛ ይሄ ማለት ቅድም ያየነው የአይፒ አድሬስ እዚህ ላይ ሊስት መሆኑ ቼክ ማድረግ አለብን ማለት ነው። ይሄ ማለት የፕሪንተራችን አይፒ አድሬስ እዚህ ላይ ሊስት ሆኗል። ኦሬዲ ኔክስት እንለዋለን። እንደዚህ ያመጣልናል። ከዛ የፈለግነውን ቲክ ማድረግ እንችላለን። ፒኤስ ከፈለግን ቲክ ማድረግ እንችላለን። ፒፒዲ ከፈለግን ቲክ እናደርጋለን። ሶስት ላይ ቲክ ማድረግ እንችላለን። ካልፈለግንም ፒሲኤል 6 ብቻ ቲክ አድርገን ኔክስት ማለት እንችላለን። እና ይሄም የኮንፈርሜሽን ኢንስታሌሽን ኮንፈርሜሽን ኦሬዲ አክሰፕት ብለን ኔክስት እንለዋለን። በዚህ መልኩ ሴትአፕ ማድረግ እንችላለን ማለት ነው። እና እንደዛ አድርገው ጨርሰዋል። ኦሬዲ ፕሪንት ቴስት ፔጅ ስንለው ወደ ፕሪንተሩ ኦሬዲ ፕሪንት ለማድረግ ታዘዋል። ኦሬዲ ፕሪንት አድርገው ያወጣዋል ማለት ነው። ፊኒሽ ብለን እንወጣለን። እና በዚህ መልኩ ፕሪንት ካላረገልን ደግሞ ወይም የዚህኛው ማሽን አሁን ያየነው ማሽን ብዙ የፔፐር ሳይዞች ሳፖርት ስለሚያደርግ ወይም የተለያዩ የፕሪንተር አይነቶች
የተለያዩ የፔፐር ሳይዞች ስለሚያስገባ ፔፐር ሳይዙ ኮንፊገር ማድረግ አለብን እና አንዳንድ የቅድም ያየነው የትናንሽ የፕሪንተር አይነቶች ቀጥታ ነው እንደዚህ በዚህ ነው የሚያልቀው ማለት ነው። በዚህ ፍነሽ አድርገን ከጨረስን በኋላ ኦልሬዲ ኤ4 ታይፕ ፔፐር ብቻ ሰፖርት ስለሚያደርጉ በዚሁ ያልቃል ማለት ነው። ይሄ ግን የተለያየ የፔፐር ሳይዝ ሰፖርት ስለሚያደርግ ኮንትሮል ፓናል ላይ ሄደን የፔፐር ታይፕ ወይም የፔፐር ሳይዙ ኮንፊገር ማድረግ አለብን። ልክ እንደዚህ ኮንትሮል ፓናል ላይ ገብተን ሃርድዌር ኤንድ ሳውንድ በታች በኩል ቪው ዲቫይስ ኤንድ ፕሪንተር የሚል አለ። ከዛ እዚህ ላይ ገብተን የፕሪንተራችን ኔም ሴሌክት እናደርጋለን። ከዛ ፕሪንቲንግ ፕሪፈረንስ የሚል በታች በኩል አለ። እዛ ላይ ክሊክ እናደርገዋለን። እዚህ ኢንተርፌስ ምን አለ? ሜኒ የሚል አለ፣ ፔፐር ሶርስ፣ በፊኒሺንግ ሌይአውት እና ጆብ ሃንድሊንግ የሚል አለ። ሜኒ ላይ ገብተን የኮፒ ብዛቱ ስንት ያህል ኮፒ እንደምናደርግ እንጽፋለን እና በታች በኩል ኦሪጂናል ሳይዝ የሚል አለ፣ ወይም የፔፐር ሳይዙ ወይም የወረቀት ሳይዙ ሌተር የሚል አለ። በኤ4 ከፈለግን ኤ4፣ ኤ3 ከፈለግን ኤ3፣ ኤ1 እና የተለያየ የፔፐር ሳይዝ ሰፖርት ያደርጋል እና አብዛኛው ጊዜ ፖፑላር የምንጠቀም በኤ4 ስለሆነ ኤ4 ሴት እናደርገዋለን ማለት ነው። እና በጎን በኩል አውትፑት ሳይዝ የሚል አለ፣ ዘ ሴም ዊዝ ኤ4 ማለት ነው። ሌላ መቀየር ከፈለግን መቀየር እንችላለን፣ ግን ብዙ ማተር አያረግም። የኦሪጂናል ሳይዝ ግን ማስተካከል አለብን ማለት ነው። ሌላ ምንድነው? ኦሪየንቴሽን ማለት ነው። ይሄ ማለት የወረቀት አቀማመጡ ፖርትሬት የሚል አለ፣ ላንድስኬፕ የሚል አለ። ሴሌክት እናደርጋለን። ከዛ ቦት ሳይድ ነው ወይስ በአንድ ሳይድ ነው የሚለውን ሴሌክት እናደርጋለን። እኔን ብንለው ምንም ችግር የለውም። ይሄ አድርገን አፕላይ አድርገን ኦኬ ብለን እንወጣለን። ይሄ ቴስት ማድረግ ከፈለግን እዙ ላይ ሳንወጣ ፕሪንት ፕሮፐርቲ የሚል አለ። በታች በኩል ፕሪንት ቴስት ፔጅ የሚል አለ። ክሊክ አድርገን ፕሪንት ማድረግ እንችላለን ማለት ነው። በቀላሉ እዙ እያለን ማለት ነው። ፕሪንት ስንለው ልክ እንደዚህ ወደ ፕሪንተሩ ኦልሬዲ ታዘዋል እና ይሄ ቴስት ለማድረግ ነው ኦልሬዲ። እና በዚህ መልክ ፕሪንት አድርገን ቴስት ማድረግ እንችላለን ማለት ነው። የሚፈልገውን ነገር ጭነን ፕሪንት አድርገን ኦልሬዲ ጨርሰናል ማለት ነው። በዚህ መልኩ ኮንፊገር አድርገን አፕላይ አድርገን ጨርሰናል ማለት ነው። አሁን ፕሪንተራችን ላይ ሄደን ያዘዝነውን ወረቀት ቼክ ማድረግ እንችላለን ማለት ነው። ልክ ኮምፒውተራችን ኦልሬዲ ፕሪንተራችን ስንመጣ ልክ እንደዚህ ፕሪንት አድርጎ አምጥቷል። ይኸው እንደምታዩት ፕሪንት ቴስት ፔጁ ልክ እንደዛ አድርጎ አምጥቷል። ቀን፣ ዴት ኤንድ ታይም አለ፣ የኮምፒውተራችን የምንጠቀመው ስም አለ እና የፕሪንተር ስም አለ እና የምንጠቀመው የዊንዶው አይነት አለ እና የተለያዩ የዲስክሪፕሽን ሜተድ አለ እዚህ ላይ እና በዚህ መልኩ ፕሪንት አድርገን ጨርሰናል ማለት ነው። በዚህ ትምህርት ብዙ ነገር እንደተማራችሁ ተስፋ አደርጋለሁ እና በዚሁ ኦልሬዲ እናንተም የፈለጋችሁት የፕሪንተር አይነት ማስተዋወቅ ትችላላችሁ ማለት ነው። እና እዚህ ላይ ምን አለ? የተለያየ ፔፐር ሳይዝ ሰፖርት ስለሚያደርግ እንደዚህ ሮቴት አድርገን ሪሳይዝ ማድረግ እንችላለን ማለት ነው። እና የተለያየ የፔፐር ሳይዝ ፕሪንት ማድረግ ከፈለጋችሁ በዚህ መልኩ ማስገባት ትችላላችሁ። ይሄ ኤ4 ሳይዝ ነው። በኤ4 ሳይዝ ብቻ አይደለም ሰፖርት የሚያደርገው እና የተለያየ የፔፐር ሳይዝ ሰፖርት ያደርግናል። እናንተ በፈለጋችሁት ማስቀመጥ ትችላላችሁ፣ በፈለጋችሁት ፕሪንት ማድረግ ትችላላችሁ። ቅድም ያያችሁት የኮንፊግሬሽን ሜተድ ኮንፊገር አድርጋችሁ በኤ1 በኤ2 በኤ3 ኮንፊገር አድርጋችሁ በዚህ መልክ ፕሪንት ማድረግ ትችላላችሁ ማለት ነው። በዚህ ቪዲዮ ኦልሬዲ ጨርሻለሁ እና በሌላ ቪዲዮ እስከምንገናኝ ይመቻችሁ። ሬድማን ነኝ። ከተመቻችሁ ሌላ ሰው ሼር አድርጉልኝ፣ ላይክ ማድረግም እንዳይረሳ፣ ለቻናሉም ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ይመቻችሁ። ቻው።